እኛ ስንመጣ እዚህ አካባቢ የሚታወቀው ዋሻ ይሄ አይደለም። ስንወጣ አሳያቸዋለሁ። በሌላ ጫፍ ያለ ነው። እዚያ ውሃው አስቸግሮን ስንፈልግ ነው ያገኘነው። ይሄን እምብዛም አይታወቅም ይሄ ዋሻ። ቅድም ሶፍ ዑመርን አውቀዋለሁ ያለ ሰው ማንኛችሁም አታውቁትም። ይሄን ዋሻ የምታውቁት በዛኛው ጫፍ ያለውን ሲፈለግ ተገኘ። አሁንም ያልደረስንባቸው በጣም በርካታ ቦታዎች አሉ። የሚገርማችሁ አንደርግራውንድ አለ እዚህ ውስጥ ያልገባንበት። ዘሴም ዋሻ አንደርግራውንድ አለ። ብዙ የማናቃቸው ጉዳዮች አሉ። ከታሪክ ጋር ጸብ አይኑረን የሚለው እሳቤ ሶፍ ዑመር ላይ ጀመርነው አይደለም። ከግጭት በፊት ታስታውሱ ከሆነ አክሱም የጣሊያን መንግስት ለምኜ ይዤ ነበር። የወደቀውንም እናነሳለን ያለውም እንዳይወድቅ እንከላከላለን ብለው ስራ ጀምረን ነበር። ላሊበላ የፈረንሳይ መንግስት ብቻ ሳይሆን ፕሬዝዳንት ማክሮን ይዤ ነበር። አይቶ ተደንቆ ገንዘብ መድቦ ሙያተኛ መድቦ ስራ ጀምረናል። በጣም ብዙ ርቀት ሄዷል። አደናቃፊዎች ለመጨረስ ባያስችሉንም የፋሲል ቤተ መንግስትን ብትወስዱ ለመቶ ዓመታት ማንም ዞሮ አላየውም። ወደ ነበረበት ወይም ከዚያ በተሻለ አሱበን ሰርተነዋል። ሶፍ ዑመር ሌላው ምሳሌ ነው። አባ ጅፋር አለ። ሁላችሁም እምብዛም ሰምታችሁ የማታውቁት እነዚህ እንኳን ቢያንስ ይነገርላቸዋል በተወሰነ ደረጃ። አላላ ኬላ ማንም ሰው እንደ ታሪክም የሚያውቀው አልነበረም። አላላ ኬላን የሞከርነው ነገር ታሪኮቻችን በየትኛውም ጫፍ ቢሆኑ የኛ ስለሆኑ መጥፋት የለባቸውም። ከትናንትና ጋር ያለን ጸብ መቆም አለበት። ትናንትና ጋር ስንጨቃጨቅ፣ ትናንትና ስንኖር፣ ዛሬን ሳንሰራ ትውልድ ልመናን እየተቀባበለ መቀጠል የለበትም የሚል ጽኑ እምነት ስላለ ነው።